ጤና ይስጥልኝ ወዳጄ ሆይ፣ ከዕለታዊ የህይወት ሩጫ ገታ ብለህ አካባቢህን ቃኘት አድርግ። በህይወታችን ውስጥ የምናልፋቸው እኛ ግን ከምንም ሳንቆጥራቸው የምንሻገራቸው ስንት ረቂቅ የጥበብ ስራዎች አሉ። ዓለም በእንቆቅልሽ የተሞላች ናት። መልሱ ግን እዚያው አፍንጫችን ስር ተቀምጧል። ብዙ ጊዜ አይኖቻችን ትልልቅና ግዙፍ ነገሮች ላይ ብቻ ያርፋሉ። ልቦናችንም በጥቃቅን ነገሮች ውስጥ ያለውን ታላቅ ጥበብ ይዘነጋል። ዛሬ ላወጋ የፈለግኩት ስለ አንድ እንደዚህ አይነት ረቂቅ ጉዳይ ነው። እሱም በየቤታችን ግድግዳ ውስጥ ስለተሸሸገው በየመንገዱ ዳር ተወጥሮ ስለምናገኘው የኤሌክትሪክ ገመድ ነው። ምናልባት የኤሌክትሪክ ገመድ ብለህ ልትጠይቀኝ ትችላለህ። አዎ፣ ይህ ከፕላስቲክ ሽፋን በታች የተደበቀው የብረት ክር እንዲሁ በአካል ስትመለከተው ቁስቁስ ሊመስል ይችላል። ነገር ግን በጥልቅ የፍልስፍና ዓይን በልቦና መነጽር ስትመለከተው የሕይወትን ትርጉም የሚፈታ አስደናቂ ባህሪ ታገኝበታለህ። እስቲ ዛሬ አብረን ወደዚህ ገመድ ዓለም ዘልቀን እንግባና የሚነግረን ወርቃማ ምክር እናዳምጥ። የኤሌክትሪክ ገመድን ተመልከት። ይህ አስደናቂ ጉዝ ዕቃ በውስጡ እንዴት ያለ ታላቅ ኃይልና ጉልበት እንደተሸከመ አስተውለህ ታውቃለህ? ከትልልቅ ግድቦች የሚመነጭን ተራራ የሚያንቀጠቅጥ ኃይል አምቆ ይይዛል። ይህ ኃይል ቤታችንን ከሚያደምቀው አምፖል ጀምሮ ዓለምን ከሚያገናኘው ቴሌቪዥን፣ ራዲዮ፣ የዕለት ጉርሳችንን የምናሰናዳበት ምድጃ፣ ፍሪጅ አልፎም ግዙፍ የፋብሪካ ማሽኖችን ያንቀሳቅሳል። ከተሞችን ከቀን ብርሃን ያልተናነሰ ደምቀው እንዲታዩ የሚያደርገው ይኸው ከገመድ ውስጥ የሚፈሰው ኃይል ነው። ግን እዚህ ጋር ነው ጥበቡ ያለው። ይህ ገመድ እኔ ነኝ ኃይሉ፣ እኔ ነኝ ጉልበቱ ብሎ አይጮህም። እኔ ልታይ፣ እኔ ልሽከርከር፣ እኔ ልብራ ብሎ ክርክር አይገጥምም። የራሱ ማንነት ደብቆ ራሱ በጨለማ ውስጥ ሆኖ ጫፍ ላይ ላለው አምፖል ብርሃንን ያወርሳል። ራሱ ሳይሽከረከር ጫፍ ላይ ያለውን ሞተር ያሽከረክራል። ያለውን አቅም ከኃይል ምንጭ የተቀበለውን ጸጋ ሳያስቀር ያካፍላል። ቁሶቹ እንደተሰሩበት ዓላማና ፍላጎት እንደየባህሪያቸው ሲንቀሳቀሱ እሱ ዝም ብሎ የሕይወት ምንጭ ይሆናቸዋል። እውነተኛ መስጠት ማለት ይህ አይደለምን? ራስን ሰውሮ ለሌላው ማድመቅ። ታዲያ ይህንን የገመዱን ቅንነት ሳሰላስል ወደኛ ወደ ሰዎች ዓለም እመለስና እጠይቃለሁ። የእውቀት ሁሉ ባለቤት የሆነውን ፈጣሪ ልዑል እግዚአብሔር የሰጠንን ጥበብ ለወንድማችን ማካፈል ለምን ይከብደናል? ለምንድን ነው እውቀትን እንደ ግል ንብረታችን የምንቆልፈው? አንድ ሰው ወደማያውቀው አዲስ ሀገር ሲሄድ መንገዱን ይስታል፣ ጊዜውን ያባክናል፣ ጉልበቱን ይጨርሳል። ነገር ግን ቀድሞ መንገዱን የሚያውቅ ሰው ቢመራው ወይም ካርታውን ቢያሳየው የድካም ጉዞ እንዴት ባጠረ በቀለለ ነበር። ይህንን ሀቅ እያወቅን በእኛ ዘመን ያሉ አንዳንድ መምህራንን፣ የሥራ አለቆችን ወይም የሙያ ባለቤቶችን ብንመለከት አንዳንዱ መምህር እሱ በተማረበት ዘመን የከፈለውን መራራ ዋጋ ተማሪዎቹም እንዲቀምሱት ይፈልጋል። ቀለል ያለውን መንገድ ማሳየት እየቻለ ነገሮችን ያወሳስባል። ፈተና ሲያወጣ ተማሪው ምን ያህል አወቀ ብሎ ሳይሆን ተማሪውን እንዴት ልጣለው፣ እንዴት ላደናግረው ብሎ የሚያስብ ይመስላል። የእሱ እውቀት ለተማሪው መብራት መሆን ሲገባው እሱ ግን እኔ ብቻ ልታይ፣ እኔ ብቻ ልክበር፣ እኔ ብቻ ልብራ የሚል የትምክህት በሽታ ተይዞ የተማሪውን ተስፋ ያጨልማል። በሥራው ዓለምም ተመሳሳይ ነው። አዲሱ ሰራተኛ ተቀጥሮ ሙያ ሊለምድ ሲጠጋ አንጋፋው ሰራተኛ የሙያውን ሚስጥር ይደብቃል። ይህ ልጅ ነገ እኔን በልጦ ቢገኝስ የሚል ስጋት ያድርበታል። ትክክለኛውን ቁልፍ በመደበቅ ነገሮችን በማወሳሰብ አዲሱን ሰራተኛ እንዲዳክር ያደርገዋል። ይህ ሰው እኮ አቅሙን ቢያካፍል የሥራው ውጤት የሁለቱም የጋራ ዕድል እንደሚሆን ይዘነጋል። አልፎ አልፎ ደግሞ የአዲሱ ሰራተኛ በራሱ ጥረት ተሳክቶለት ሲበራ ስናይ እኔ እኮ ነኝ ለዚህ ያበቃሁት፣ እኔ ባልኖር ኖሮ ምንም አይሆንም ነበር ብለን የራሳችንን የበላይነት ለማወጅ እንጣደፋለን። ወዳጄ፣ ስንቶቻችንን ለወዳጅ ዘመዶቻችን፣ ለሥራ ባልደረቦቻችን እውነተኛ ኤሌክትሪክ ገመድ የምንሆንላቸው?
አቅም አቀብለናቸው እንዲሰሩ እንዲበሩ የተሰጣቸውን ተሰጥኦ አውጥተው ዓለምን እንዲያስደምሙ የምንደግፋቸው ስንቶቻችን ነን? ወይስ በእነሱ የተስፋ ፀሐይ ላይ ቆመን የራሳችንን ትንሽ ሻማ ለመለኮስ የምንፍጨረጨር ነን? ይህ ጥያቄ የሁላችንም የልብ በር ያንኳኳ። ሌላው የኤሌክትሪክ ገመድ የሚያስተምረን ታላቁ ቁም ነገር ትዕግስትን ነው። ገመዱ ለሁሉም እኩል ኃይሉን አያሳይም። አንዳንዴ በዝምታ በትዕግስትና ምንም እንደማያውቅ ጉዝ አካል ሆኖ የሚያሳልፋቸው ነገሮች አሉ። ለምሳሌ ወፎችን ተመልከት። ኤሌክትሪክ ገመድ ላይ መጥተው ሲያርፉ፣ ሲንጫጩ፣ ሲጨፍሩ፣ ሲዘሉ ገመዱ ምንም ምላሽ አይሰጥም። ውስጡ ገዳይ የሆነ ኃይል ተሸክሞ ሳለ ወፎቹ እስካልተጋፉትና አደገኛ ሁኔታ እስካልፈጠሩ ድረስ በሰላም ያስተናግዳቸዋል። እኔ እኮ ኃያል ነኝ፣ እንዴት በላዬ ላይ ትቆማላችሁ ብሎ አያቃጥላቸውም። ይህ የትዕግስት ጥግ ነው። ኃይል እንዳለ እያወቅ አቅም እያለ ለሰላም ሲባል ለፍቅር ሲባል ዝም ማለት እንዴት ያለ ታላቅነት ነው! እኛ ሰዎች ግን ትንሽ ስናቅ፣ ትንሽ ገንዘብ ሲኖረን፣ ትንሽ ስልጣን ስንጨብጥ መሬት አይበቃንም። የኃይል ክንዳችንን ለሁሉም ለማሳየት እንጣደፋለን። ማንም ሰው እንዲናገረን አንፈቅድም። በዝምታና በትዕግስት ማለፍ ለኛ እንደ ሽንፈት ይቆጠራል። እኔን እንዲደፈረኝ እያልን ለትንሽ ግጭት ትልቅ እሳት እናቀጣጥላለን። ወዳጄ፣ ኃያልነት ማለት መጮህ አይደለም። ኃያልነት ማለት አቅም እያለ በትህትና ዝቅ ማለት ነው። እንደ ኤሌክትሪክ ገመዱ በዝምታ ውስጥ የሚሰራ ታላቅ ሥራ ይኖርህ። በመጨረሻም የኤሌክትሪክ ገመድ ሌላ የሚያስገርም ባህሪ ያለው፣ ይኸውም የራሱን አቅም ወሰን ማወቁ ነው። ከሱ አቅም በላይ የሆነ ቮልቴጅ፣ ከሱ የመሸከም አቅም በላይ የሆነ ጉልበት ሲመጣበት እችለዋለሁ ብሎ በከንቱ አይፍጨረጨርም። ወይ የራሱን ያቋርጣል፣ አሊያም አቅም ላለውና ጉልበት ላለው ሌላ አካል መንገዱን ይለቃል። ራሱንና ቤቱን ከቃጠሎ ለማዳን ሲል በጊዜ ይቆማል። በእኛ ሰዎች ዘንድ ግን የወሰንን የማወቅ ጥበብ ጠፍቷል። አንዳንዶቻችን ከኛ በላይ ለሚሰሩ ከኛ በላይ ችሎታ ላላቸው ሰዎች እድል መስጠት እንደ ሞት እንቆጥረዋለን። እኔ ከሞትኩ ሰርዶ አይብቀል ነው ነገሩ። ሁሉንም እኔ ላድርገው፣ ሁሉንም እኔ ልወጣው እንላለን። እውነታው ግን ይህ ነው። በምድር ላይ ስንኖር ከእያንዳንዱ ነገር ላይ የተሻለና የሚበልጥ ነገር አለ። ምናልባት ሀብታም ልትሆን ትችላለህ፣ ነገር ግን አንተም በጥፍ የሚበልጥ ሀብታም አለ። ምናልባት የዘመኑ ሊቅና ጠቢብ ልትሆን ትችላለህ፣ ነገር ግን አንተ ያልደረስክበትን ጥበብ የጨበጠ ሌላ ሰው አለ። ከኔ በላይ ለሚችል ልልቀቅ፣ አቅሜ ይህ ነው ብሎ መቀበል ሽንፈት ሳይሆን ትልቅ የብስለት ደረጃ ነው። ዋናው ነገር ለመማርና ለማወቅ እጅ መስጠት ነው። እንግዲህ ወዳጄ ሆይ ይህን ሀሳብ ሳጠቃልል የምልህ ይህንን ነው። ሕይወት የመቀበልና የመስጠት ቅብብሎሽ ናት። እንደ ኤሌክትሪክ ገመድ ሆን። ከተፈጥሮና ከፈጣሪ የተቀበልከውን ጸጋ ሳትደብቅ ለሌሎች አጋራ። አንተ ራስህ ብርሃን መሆን ባትችል እንኳን ብርሃን ለሚሰጠው አካል መንገድና ድልድይ ሆን። የእውቀት በር አትዝጋ። ለሰዎች የተስፋ ምንጭ። አቅም ሲኖርህ ትዕግስትን፣ ጉልበት ሲኖርህ ትሕትናን ተላበስ። እናም ወሰንህን አውቀህ ከተሻለ ሰው ለመማር ዝግጁ ሆን። በዙሪያችን ያሉ ግዑዝ ፍጥረታት የሚነግሩንን ይህ ታላቅ እውነት ከገባን ዓለማችን በብርሃን ትሞላለች። የኤሌክትሪክን ገመድ ስታይ ካሁን በኋላ ዝም ብላ አትለፈው። እሱ የትሕትና የአገልግሎትና የጥበብ መምህር ነው። አብራችሁን ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ